ሰላም ሰላም ቤተሰቦቻችን እንኳን በሰላም መጣችሁ። ምርጥ ቪዲዮዎችን ሰብስበን ይዘንላችሁ መጠናል። እስከ መጨረሻው ቪዲዮዎቹን በመከታተል ዘና ፈታ ማለት እንደምትችሉ ከወዲሁ እነግራችኋለን። እስከ መጨረሻው አብራችሁን ቆዩ። ወደ መጀመሪያው ቪዲዮ እንለፍ። ብቻህን እንዴ? አረ ብቻዬን ነኝ። ምን ነው የደበረክ ትመስላለህ? አረ ትንሽ ደብሮኛል። እሺ ምን ችግር አለው? ራት ጋብዝና ፈታ እንላለን። ደስ ይለኛል። እሺ ቆይ እኔ ፍቅር አንዴ አባት አንድ ማኪያቶ ጠቆር ያለው ነጣ ያለ ጠቆር ያለ በደንብ ይጥቆር ሎሚ አያስፈልገውማ። የኔ ጌታ በላውት ብሎ ተበላ። ሎሚ አያስፈልገውም አይደል አለ መጨረሻ ላይ። ለማንኛውም ተበልታል። አንድ ባንክ ከመቆጠብ በጣሳ መቆጠብ ይችላል። ምክንያቱም ስትፈልግ ይሰጣል። ጣሳው ከብር ጋር እየዋላችሁ ሬሳ ሳጥን እንደሚሸሰኩስ ገና መስኮቱ ጋር ስንጠቃ አውሬ ነው የሚያረጋችሁ። የት እንሂድ? እሺ ያስቀመጥነው እናንተ ጋር ነው። ውይ እውነት እኮ ነው። አንዳንድ ባንኮች ብር የለም ለማለት ለመኮሳተር የራሳቸው ብር ለማስመሰል ብዙ ነው የሚጥሩት። ለማንኛውም እውነቱን ነው። ብራችን ነው። ብር ስንፈልግ ብራችንን ስጡን፣ አለቀ። አትበጥብጡን። ለማንኛውም ጥሩ ሀሳብ ነው። ወደ ቀጣዩ ቪዲዮአችን እንለፍ። እየተማራችሁ ነው? ማነው ግን ጎበዝ ተማሪ? አንተ ስተኛ ነው የምትወጣው? እኔ አንደኛ ነው የወጣሁት። አንተስ? እኔ ደግሞ ሁለተኛ ነው የወጣሁት። ዝም በል ውሸታም። አላምናችሁ። አላማንኩ እኮ ሂደህ በሩ ማየት ይችላል። ቀርመን እኛ ነን አንደኛ የወጣነው። አንደኛ ወጣ ነው ሁለተኛ ባጥሪ ወጣ። እኔ ነኝ ግን አንደኛ የወጣሁት። አዎ እኔ ሁለተኛ። አሃ ዘላችሁ ነው እንዴ አንደኛ የወጣችሁት? ጎበዝ ልጅ ጎበዝ። ሄደህ በሩን የዋላለም የትምህርት ቤቱ በር አልተከፈተም። ለዛ እኮ ነው በአጥር ዘለው። በዚህ እድሜያችሁ ግን በአጥር መዝለል ከለመዳችሁ ወደፊት ምን እንደምትሆኑ ግን ማሰብ ብቻ ነው። ለማንኛውም እስቲ ይሁን። እንዴት ነው? አረ በሱ ያለቀና አንተ ረበት ያንቺ አይደለም የቀዩ ማዳብሪያ እኮ አረ ድሬኔው ባርሰሩ አትገኝልሽ ማርሳሽ እንዋበል ነው እዴት ልጓጃል እዚያው ለመርክበት ክካም ኧረ ስድብ ልቧጃም ክካም ምን አይነት ስድብ ነው ደግሞ ዘንድሮ የመጣብን? ለማንኛውም በሶ እንደወሰዳችሁለት ውሃም ይዛችሁ ሄዱና ዘለል እያለ ይበጥብጠው። ወይ ስኳር። እርሶ ሰውዬ ተመርምረው መጡ። ምን ተባሉ? ስኳር አለብህ ተባልኩ። ስኳር ጣፈጥኩልሽ። ምን አይነት ሰውዬ ነው ግን እርሶ? ጣፈጥኩልሽ። ደም ብዛት ቢይዞት ደግሞ ምን ሊሉ ነበር? ደም በደም ሆንኩልሽ። ለማንኛውም ደስ የሚል ፉገራ ነው። ይመች። ኦሮምኛ ትችያለሽ? አው ማሊ ሲጎዴ ማለት ምን ማለት ነው? ማሊ ማለት ሀገሩ ነው። ሲ ማለት ባህር ማለት ነው። ጎዴ ማለት ደግሞ ሄዳለሁ ማለት ነው። አንድ ላይ ምን ማለት ነው? ወደ ማሊ በባህር ሄዳለሁ ማለት ነው። አንተ እዚህ ምን ጎሎ ነው በባህር የምትሄደው? ያንቺስ ከፋ ከትርጉምሽ። ከዛ ደግሞ ትቆጫለሽ እንዴ? ማሊ ድረስስ በምን ብሎ ነው በባህር የሚሄደው? ማሊስ ምን አለው? ለማንኛውም ጥሩ ትችያለሽ። ይመችሽ። አንተ የታባው ውለህ ነው? ልቅም ባልቅም ምን አገባሽ? ጭራሽ ቅመህ ነው ጨምቀው መቃሙ ሳይሆን መጭመቁን ያሳቀኝ። እውነት ለመናገር ምን አገባሽ? እጨምቀው ፊትህን ነው ወይስ ጫቱን ነው የምትጨምቀው?
ለማንኛውም ደስ ይላል ይሄ። አንተ የታባህ ውለህ ነው? ልቅም ባልቅም ምን አገባሽ? ጭራሽ ቅምህ ነው ጨምቀው አበሻ የማግባት ሐሳብ የለኝም። እና ምን ጋምቤላ? አይ እሺ በቃ ሀበሻ ላገባው። እና በዚህ ፊት ምን ፈልግሽ ፊያትዬ? እንዴት በዚህ ፊት? ልትላላጥ ሞከረች። ዋጋዋን በደንብ አድርጎ ነው የሰጣት። ይመቻ አባቴ፣ ምርጥ የመልስ ምት ነው። ለማንኛውም ግን ኢትዮጵያዊ ያላገባም ስትል እና ጋምቤላ ነው አላላትም። ያንተ ደግሞ ብዟል። ወደ ቀጣዩ ቪዲዮ እንለፍ። የጅብ ችኩል ሂሳብ ይላል 2 ሚሊዮን ብሩ። ኧረ ትንሽ ነው እንዴ? 2 ሚሊዮን ብር እንዴ? እንደዚህ አይነት ባላፍታ እንዴ የሚፈልግ? ኧረ 2 ሚሊዮን ብር ምን አለው እንዴ? ቢያንስ 4-5 ሚሊዮን። አዎ እኔ አጎርሳለሁ። ጣልኝ አጎርሳለሁ እኮ። አዎ እኮ አዎ፣ እስከ 5 ሚሊዮን ብር። አዎ እሺ፣ አንድ መልስ ይደውል። ምን ታውቅ እንችላለን? ሩታ ባለና ሩታ ሰላም ነው። ሳብ እኔ ከፍላለሁ፣ ችግር የለውም። ኧረ ብዙ ነገር ነው የተጠቀመው። ኧረ ሌላ ችግር የለውም። ስንት ነው? 2000 እሺ እኔ ከፍላለሁ። እሺ እናመሰግናለን። ለምን ሂሳብ ከፈልሽ? ችግር አለው። ሌላ ቀን ስልክ እንቀያየርና እንተከሳለን። ችግር የለውም። 09 ቁጥር 9 ነው። የኔ ፍቅር ቆየሁ አይደል? ቆየሽ እኮ። ሂሳብ ከሌለ እንጠበቅ። ሂሳብ እኮ እሷ ከፈለችው እኮ። ማለት ማነች? እሷ ባለቤቴ ነች፣ የልጄ እናት። ባለቤቴ? አዎ ሂሳቡን ከፈለችው እሷ። ሰላም በይ። በጣም ደግ ሰው ናት። በስመ አብ። አላውቃትም ከዚህ በፊት። እሺ በቃ ቴንኪው። እግዚአብሔር ይስጥልኝ። ወይኔ የቆጡን ወርድ ላይ የኪሷን ጣለች። እንዳላስተረፈ የቆጡን ወርድ ብላ የኪሷን ጣለች አሉ። ከቻልሽ ብርጭቆውንም ቦርሳሽ ውስጥ ከተሽ የተረፈውን ውሃ ደግሞ በሃይላንድ ጨምረሽ ይዘሽ ወደ ቤትሽ ነው እንጂ እንደዚህማ ከስረሻል በጣም። ለማንኛውም አትቸኩይ። የዘንድሮ አረቂ ደግሞ አንቺ ማከዘሽ ተቀበቅኝ ነው። ለምን ፈታ ነው ምን ነው? ዛሬ ማን ረፍቷል? ሲቀቀምቀምቅምና እንጣለለም። አብሽር መጣ አጥና ያልኳል አንተ አጥና። አሁን ኤክስ ከራዲካል ሌት ነው የምትወጣው ቦስ። ኤክስ ከራዲካል እንዴት ነው የምትወጣው? በዋስ። አቤት አቤት አቤት፣ ሸወድኩ ብላችሁ ተሸወዳችሁ ራሳችሁ። ለማንኛውም በደንብ ብታጠኑ ሳይሻላችሁ አይቀርም። ወደ ቀጣዩ ቪዲዮ እንለፍ። ወይዘሮ ሰሚራ ነይ ቁርስ እንብላ። ምን ሰራክ? ሩዝ ሰርቻለሁ። ሩዝ ሰራ? አዎ ሩዝ ሰርተህ ቅንጬ ልትበላ። የገባው ብቻ ምዕመናን፣ የገባው ብቻ ኮሜንት ላይ ይጻፍ ስለዚህ ጉዳይ። ሩዝ ሰርቶ ቅንጬ ሊበላ ሊበላ ብሏል ሰውየው። ለማንኛውም ደስ የሚል ፉገራ ነው። ሸምሶ ይመች፣ ደስ ይላል። ውጋት ይላል። ውጋት ይላል። የቀጠናው ስጋት፣ የቀጠናው ስጋት። አሲንጅራ እያልኩሽ አይደል እንዴ? በያ አትንግራ ላይ በያ ወይኔ ከአባባላቸው የአፋቸውን ማጣመማቸው።
ይመቾት እናቴ ይመቾት። አራዳ ሁሌም አራዳ ነው። ትንሽ ብቻ እቺ አፋዋን የሚያጣምሟትን ነገር ብቻ ትንሽ ቀነስ ያድርጉ እንጂ ሌላው አሪፍ ነው። ብር የለውም ብላችሁ እንዳልተዋችሁኝ ይኸው አለፈልኝ። አሁን ለመኪና ብለህ ልመጣ ነው። ለየልህ አሁን የምቀር መስሏችሁ ነበራ። ማንም እዛው የሚቀር የለም። እሺ ይብላኝ ለእናንተ። ለዚህ ተጠያቂዎች ሞቲቬተሮች የምትባሉት ናቸው። ሰው በሀሳቡ ካሳካው በእውን ይመጣል እያላችሁ ህዝቡን ይኸው አጨለላችሁት። የማያደርገው ነገር የለም። ድስት ሳህን ይዞ መንገድ ላይ መውጣት ጀመረ ይሳካልኛል ብሎ። ለማንኛውም ተሰርቶ ተለፍቶ የሚሳካውና ስኬት የሚመጣው። የዛሬ ቪዲዮቻችን እነዚህን ይመስሉ ነበር። ዘና ፍታ እንዳላችሁ እናምናለን። በቀጣይ ቪዲዮ እስከምንገናኝ ድረስ ባይ ባይ። ይመቻችሁ።